እኔ ተሾምኩና ጎንደር ከንቲባነት ነው ተሾምኩት። ተሾምኩና ሄድኩ። እዛ ተሄድኩ በኋላ ደህና እየሰራው ያለ ፊርማቶሪ መጥቶ ድርቡሽ ጎንደር ሊያቃጥል መተማን እያቃጠለ ወዲህ እየገሰገሰ ነው ተባለ። በኋላ እዛ ጊዜ ቦስታ ጣፍኩኝ ለጃንሆይ ተጣፈ ተግራማሽ መኮንን ድረስ ለቀዳማዊ ኃይለ ሥላሴ ያልኩ ለማን ነው አጤ ዮሐንስ የድርቡሽ ጦር መተማን እያቃጠለ ወደ ጎንደር እየገሰገሰ መሆኑን ተታማኝ ፊርማቶሪ ሰማው። ጌታዬ መርቀው ሸኙኝ አልኩኝ። አሁን እሳቸው ተናደዋል። ለካን ያላወኩም ይድረስ ለግራማሽ መኮንን ጎንደር የተቀመጥከው ለጉብኝት ነው ወይ? አንተ አራሙቻ፣ አንተ ሙሃቻ፣ አንስልቻ፣ አንጉልቻ ፍጹም የሌለህ አቻ አሁንም እንድታስወጣ ይሁን ተባለ። በኋላ እዛ ጊዜ ሻንቆ የሚባል ፈረስ ነበረኝ። 5 ሰው ማኝ ይዤ ደግሞ ለድርቡሽ ሰው አላስከተለም አልኩልህና እየገሰገስኩ መተማ ደረስኩ። አዎ ክብሩ ይስፋዛ ደረስኩ። በኋላ ላኩበት። እዛ ጊዜ እንዲተደብቀህም ውጊያ የለም መልእክተኛ ትልካለህ። አዎ ላኩኝ። 1 ሰዓት ጠብቁኝ አለ ማታ። እሺ አልኩ። ጠበቅኩ። 5ቱንም ማኞችን እናንተ ቁጭ በሉ እንደ ሪዘርቭ የምትሉት አሁን የለም ቁጭ በሉ እናንተ እኔ እገጥማለሁ አልኩ። ብቻህን ማለት ነው? ብቻዬን ምናምን ደግሞ ለድርቡሽ ልክ ብቻ 1 ደቂቃ ጉዳይ ሲሆን እዚህ ይዤዋለሁ እንትኑ ጎራዴውን ጀመርኳ። እንዴት አመሻችሁ፣ እንዴት አመሻችሁ፣ እንዴት አመሻችሁ፣ እንዴት አመሻችሁ የአገር ጉዳይ ነው እያንቀጠቀጠኝ አልኩ። ሄድኩበት አልኩ። እውነቴን ነው። እንደዛ ጊዜ ጉልበቱም ነበረ። አንዱም እግዚአብሔር ይመስገን አላለኝ። አንዱም አላለም። ልሙትልህ በቃ አንዱ እየቆረጣቸው ነው። መጨረሻ ላይ ጀነራል ነው ተኋላ አየሁት። እንዴት ጀነራል ተኋላ ይሆናል? እውነቴን ነው። ነፍሰ እግዚአብሔር አስጨረሰኝ። አንተ እዚህ ነህ አልኩና እንዲህ ስለው አንተ ሰው ሲቸግረው ለካ አማርኛ ይችላል። እንደው በእናትህ አለኝ። እንደው ብር የሚል አሁን ድረስ አሁን ይመስለኛል ብታይ ወይታ እንዲህ ብዬ ነበረ። በእናትህ ሲለኝ ምን ላድርግ በእናትህ ብሏል። እንግዲህ እንዲህ አልኩና እንደዚህ መታው። ሞተ እኮ በእንዲህም ቀድሞ ነው የሞተው እሱ። ኋላ የሆነ ጊዜ ምን እንዲህ አይነት አበረ